በሐዲስ በቁርአን የተጠቀሰን በሐዲስ በቁርአን የተነገረን አሻንጉሊት ብሎ እየቀረጸ ያለው እኔ እናንተ ከምናስተምረው ሷሃቢዎች የተረዱትን ነብዩ ያስተማሩትን ሐዲስ ቁርአን የሚገልጸውን የልዕላ ኃያሉን ጌታ አላህ ሱብሓነሁ ወተዓላ ባህሪን አገጣጠመና አሻንጉሊት ሰራ። አሻንጉሊት ብሎ ተናገረ። ይሄ እኮ ከነታንያሁ በላይ እኮ ነው። ይሄ እኮ ከአይሁድ በላይ እኮ ነው። እንዲሁ ኢብሊስ ራሱ የሚያስታውሰው አይመስልህም? አንዳንድ ያነጋገሩ ነው የሰውየው ጋጠ ወጥነት ስትመለከት። ይሄ አሁን እናንተ ጋር ሙስሊም ነው ወላሂ ወቢላሂ ወተላህ ዑመር ኮምበልሻል እንደዛ አይነት ንግግር እየሰማ እንደዛ አይነት የሱን አካሄድ እየሰማ ሙስሊም ነው የሚል ፈሆ ካፊር አው አክፈሩ ሚን ከዑመር ኮምበልሻ በላይ ካፊር ከሃዲ ነው የሚሆን። እንደዛ አይነት ውስጥ አላህን እንደዚህ እየሰደበ እየሰማ ላኢላሃ ኢለላህ አላህን ሰደበውና ይሄ እኮ ረድ ብቻ አይደለም የሚደረግበት ሐቅ ሊባል የሚገባው እኮ ነው። እንዴ ከእፎይ በላይ እኮ ነው ተናገረው። እፎይ ነብዩን አለይሂ ሰላቱ ወሰላም በልጅነት ሲል ደፈረ አይሻን ደፈረ ተብሎ ብሎ ተናገረ፣ ተሳደበ ዲናችንን ተብሎ ነብዩን ስለሰደበ ቀውጤ ነው አይደል ተደረገ። ይሄ አላህ ሱብሓነሁ ወተዓላ አሻንጉሊት እያለ እኮ ነው ጦጣ እያለ እኮ ነው እየተናገረ ያለው። አገላለጹን እንኳን ተመልከት። አሻንጉሊት ነው እንደ አሻንጉሊትም አይደለም ያለው አሻንጉሊት ብሎ ነው የገለጸው። እናንተ ትንሽ አይከፋችሁም? አጮሁም? ላኢላሃ ኢለላህ። ኧረ ተው አቅም ያላችሁ፣ ኧረ ተው አቅም ያላችሁ የተወሰነ ነገር ኧረ በንግግርም ተንቀሳቀሱ። እንደው ቢቻል እኮ ልንገራችሁ፣ ይሄ እኮ ቁርአን እኮ ሲያስቀምጥ ሌብነት ሐራም ነው ብቻ አይደለም ሌብነትን ብቻ አይደለም ያወገዘው። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ ወላሁ ዐዚዙን ሐኪም። ልዕላ ኃያሉ ጌታ የነገረን ይሄን ወንድ ሌባና ሴት ሌባ እጆቻቸውን ቁረጧቸው አለ አላህ ሱብሓነሁ ወተዓላ በሰሩ ስራ ክፍያ ከአላህ ሱብሓነሁ ወተዓላ ቅጣት ሲሆን ይኸው እጅ ይቆረጣል። አኸራ ላይ አንተ እኮ ትቀጣለህ፣ እንደዚህ ሌባ ሆነህ እኮ እንደዚህ ትሆናለህ፣ ጀሃነም አለ አሉ ትቀጣለህ። ይህም ብቻ ደግሞ ቁረጡም አለ አላህ ሱብሓነሁ ወተዓላ እጃቸው እንዲቆረጥም። ለምን እተቁላህ አያድነው አይከለክለውም። ብዙውን ሰው ባለጌ ነው፣ መረን የለቀቀ ነው። ይሄ አካል እኮ እየሰራ ያለው ስራ እየተሳደበ እንዴት ንቅንቅ አለ ማለቱ እኔ ሰላማዊ ሰልፍ ውጡ አይደለም። እንዴት መቀዝቀዙ እንዴት ነው? ይሄ እኮ ኹጥባ ሊኸጡበት የሚገባ የሀጂ ዑመር ሙፍቲን ወይንም የዛን ንግግር ላይ በረታችኋል። ይህንን አትልቀቁ። እንዲያው አቅም ያላችሁ ሰዎች ወላሂ